ሰው ምን አስተማረኝ መሰላችሁ? ማንም ሰው ያለ ምንም ምክንያት እንደማይወደኝ፣ ማንም ሰው እኔ የሆንኩትን እንደማይሆንልኝ፣ ማንም ሰው እኔ የተጨነቅኩትን ጭንቀት እንደማይጨነቅልኝ። በጣም የጸጸተኝን ደግሞ ልንገራችሁ። እስከዛሬ ያለ ምንም ምክንያት የሚወደኝን አለማወቄ፣ የሆንኩትንና ያለሁበትን ጭንቀት ለማን መናገር እንደነበረብኝ መርሳቴ። ብዙዎቻችሁ በእንደዚህ አይነት ስሜት ውስጥ ያላችሁ ይመስለኛል። ትልቁ ስህተታችን ምን መሰላችሁ? ዓለምን ሁሉ የፈጠረና የሁሉም አምላክ ፈጣሪ አንኳኩ ይከፈትላችኋል፣ ጠይቁም ይሰጣችኋል ያለንን አምላክ ትተን እንኳን ቤታቸውን አንኳኩተን ችግራችንና ጭንቀታችንን ሊሰሙን አይደለም እኛን ለማየት ለሚደብራቸው ሰዎች ችግራችንን ዝርግፍ አድርገን እንናገራለን። እነሱም ምንም እንዳልሰማ ይሆናሉ። አያችሁ፣ ችግራችሁን ለሰው አትናገሩ። ለፈጣሪ ንገሩትና አይቶ የሚረዳችሁን ሰው ይላክላችሁ። አመሰግናለሁ።